ጋይስ ቻትጂፒቲ በጎግል ጀሚናይ ተበልጧል። ትናንትና ያስታውቃቸውን 3 የሚገራርሙ አፕዴቶች ሰምታችኋል። ኖ ዌይ ጋይስ። የመጀመሪያው ጎግል ጀሚናይ ኦምኒ ይባላል። ሁለተኛው ደግሞ ስፓርክ ይባላል። ሶስተኛው ደግሞ ጀሚናይ 3.5 ፍላሽ ይባላል። ዛሬ ስለ ሶስቱም አፕዴቶች በደንብ አድርጌ ልንገራችሁ። ከሶስቱ የትኛው እንደተመቻችሁ ደግሞ እናንተ ኮሜንት ላይ መጻፋችሁን እንዳትረሱ። የመጀመሪያው ጎግል ጀሚናይ ኦምኒ ይባላል። ይሄ ደግሞ ቪዲዮ ጀነሬት የሚያደርግ ነው። ልክ እንደናኑ ባናና ሆኖ ይሄ ፒክቸሮችንና ቪዲዮዎችን ጀነሬት ሲያደርግ በትንሽ ፕሮምፕት ብቻ የተሻለ ኳሊቲ ያለው ሲኒማቲክ የሆነ ፒክቸሮችን ቪዲዮዎችን ጀነሬት ማድረግ የሚያስችሉ ነው። ሁለተኛው ደግሞ ጀሚናይ 3.5 ፍላሽ የሚባል ነው። ይሄ ጎግል ጀሚናይን 4 እጥፍ ፈጣን የሚያደርገው ነው። እስከዛሬ ካለው ፐርፎርማንስ 4 እጥፍ ፈጣን የሚያደርገው ነው። ጋይስ እስከዛሬ የምታውቁት ጀሚናይ በ4 እጥፍ ሲያድግ አስባችሁታል ምን ያክል ፈጣን ሊሆን እንደሚችል። ሶስተኛው ደግሞ ጀሚናይ ስፓርክ የሚባል ነው። ጋይስ በጣም ያስገረመኝና እኔ የወደድኩት ነው። ልክ እናንተ ስልካችሁን አጥፍታችሁት ፒሲያችሁን አጥፍታችሁት 24/7 ለእናንተ ስራ የሚሰራላችሁ ኢሜላችሁን ቼክ የሚያደርግላችሁ ሌሎችም ስራዎች የሚሰራላችሁ ኤጀንት ኤአይ ነው። ጎግል ጀሚናይ በዚህ የተነሳ ከቻትጂፒቲ የተሻለ ኤአይ ሆኗል አሁን ላይ። ለእናንተስ ከሶስቱ አፕዴት የትኛው ተመቻችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ ጋይስ። ይመቻችሁ።